ስለአባ ተስፋ ስላሴ እናወራሽ መጽሐፋቸው በጣም ይገርማል እሳቸው ስለ ኢትዮጵያ ሲያወሩ እቺ ምናቃት ደሃ የዓለም ሶስተኛ ላይክ አይደለችም እና እሳቸው እንዲሁም አንድ የጻፏቸው ትልልቅ መጽሐፎች አሉ ዓለም ላይ ያሉ የግሪክ ትልልቅ ፈላስፋዎች ዓለም ላይ ያሉ እሳቸው ሲያወሩ የሰማሁት ስለ ኢትዮጵያ ጽፈው ግማሽ ላይ ይደክማቸውና ግማሹንማ የሀገራቸው ሰው የሀገራዋ ልጅ ይጻፈው ብሎ ይተውታል ሌሎችም ጽፈው ግማሹንማ በቃ እዚህ ድረስ መጥቻለሁ ይላሉና ከዛ እሳቸው መጽሐፍ ጀመሩ 12 ምናምን ትልቅ ቮሊዩሞችን ጽፈው በቃ አይኔ ስለ ኢትዮጵያ እየጻፉ ነው አይኔ ማየት አቃተና ተውኩታል እና አለ ዩቲዩብ ላይ አለ ቪዲዮ ማለት ነው ቤተ መጻሕፍታቸውን እያስጎበኙትና ይሄ ቤተ መጻሕፍት ማለት ወደ 39 የሚጠጉ አምባሳደሮች መተውበታል አሁን ድረስ በፖሊስ እየተጠበቀ ያለ ነው የሰማሁት እንዲሁም አንዲት ወዳጄ እንደነገረች ለአንዲት ልጅ ነው አስረክበው የሞቱት ትልልቅ ሀገራት አምባሳደሮች መተው ይፈልጉታል ትልልቅ ኢንፎርሜሽን አለ ስለ ኤሊያኖች ስለ ሀገር ስለ እግዚአብሔር ስለ ፒራሚዶቹ ፒራሚድ ለምን እንደተሰራ ዓላማው ምን እንደሆነ ያልፈለኩበት ቦታ የለም everything is lie ውሸት ነው የሳቸውን ግን ሳነባው it makes sense somehow ገባ ግን እሳቸውም የጻፉት በነገራችን ላይ ሲያወሩ ሰምታል አይደለ መጽሐፋቸውን ካረሳው ለሊት ቤተክርስቲያን ይሄዱ የመኪና ነገር ምናምን ገጥሟቸው ነው አይ ይሄ ነገርማ ሳልሞት ብለው የጻፉትና ላይብራሪያቸው ውስጥ ገብተህ ነበር ወይ መጽሐፎችን አይተህ ነበር ወይ እሺ አው ገብቼ ነበር ያው ብዙ ቤታቸው እንገናኝ ነበር ስለዚህ ያው እሱን የማየት እድል አለኝ መጽሐፎችን ያሳዩኛል ሪፈር ያደረግናቸው መጽሐፎች አሉ አንዳንዶቹ መጽሐፎች እንዴት እንዳገኟቸው እንዴት እንዳመጧቸው ነግረውኛል አብረን ምሳ መብላት እድል ገጥሞኝ ነበር አንድ ሁለት አብረን ምሳ የበላንበት እድል ነበር የጻፏቸው መጽሐፍቶች አሳይተውኛል በእጅም የጻፏቸው መጽሐፍቶች ያየሁበት አጋጣሚ ነበር ግን ምንድነው መሰለኝ የተማርኩት እሳቸውም ካሉኝ ማለት ነው እኛ ልንደነቅ የሚገባው እሳቸው ቤት ውስጥ ባሉት መጽሐፍቶች አይደለም እሳቸው የሚሉት እሱ ነው መጨረሻ ከማለፋቸው ከሳምንት በፊትም አግኝቻቸው ነበር ደክመው በነበረበት ሰዓት ማለት ነው አብዛኞቹ አሁን እሳቸው የተቀበሏቸው መጽሐፎች አሁን ፊት ለፊት ያሉት መጽሐፎች ማለት ነው ፊት ለፊት ስለሌሉት አሁን ነግረሃለሁ ፊት ለፊት ስላሉት ስናወራ ግን እሳቸው ስለሆነ ነው እሱንም ያደረጉት ቀደም እንዳልኩ እንደ ልፋፈ ጽድቅ አይነት መጽሐፎች ሄደው ቫቲካን ውስጥ የመረመሯቸው መጽሐፎች አሁን ፈረንሳዮች ምናልባት ወደ ኋላ ልናነሳው እንችላለን ፈረንሳይ ውስጥ በጣም ብዙ መጽሐፎቻችን አሉ ተሰርቀው ይሉ ጀርመን ውስጥ እንደምታውቀው ብዙ አለ የጀርመኑ የእንግሊዙና ብዙ ስለሚወራ ነው የፈረንሳዩ ምክንያት ስላለኝ ነው ነግራለሁ ብዙ መጽሐፎች አሉ እና መልሰው ያመጧቸው መጽሐፍቶች ናቸው አብዛኞቹ መጽሐፎች ያው ቫቲካን እሳቸው ሄደው ቆይተዋል የተወሰነ ጊዜ ፖፑንም አግኝተዋቸው ነበርና በስጦታ መልክ የተሰጣቸው መጽሐፎች አሉ ወዳጆቻቸው እያገዟቸው ገዝተው ያመጧቸው መጽሐፎች አሉ በጣም በርካታ ኢጂፕቶሎጂስቶች የጻፏቸው መጽሐፍቶች አሉ አንዳንዶቹ እውነተኛ አፍሪካውያን ሆነው ደግሞ የምርም ስለ ኢትዮጵያ የመሰከሩ ኢጂፕቶሎጂስቶች ጥቁር አሜሪካውያን የጻፏቸው መጽሐፍቶችን ሰብስበው ይዘው መጥተዋል የብራና መጽሐፍቶችም ደግሞ ያው ትልቅ አባት ናቸው በተለያዩ ገዳማቶቹ ሲንቀሳቀሱ የነበሯቸው መጽሐፎችም አሉ ከነዚህ በላይ ግን ምንድነው መሰለህ ማን ያዘዋል የኢትዮጵያ ዕውቀት ደግሞ የሚገለጥም ዕውቀት መገለጥ ምንለው ነገር ማለት ነው ተገልጦላቸው የሚያውቁት ነገር ደግሞ አሉ አንበበ ሳይሆን እንዲሁ ይገለጥልህና የምትረዳቸውና የምታውቃቸው ነገሮች አሉ ምናልባት የኛ ትውልድ አንደኛው የማይረዳው ነገር ሊረዳው የሚችለው ነገር እሱ ነው ምክንያቱም አባቶች ጋር ሄዱና ወይ አባቶች ሲያወሩ ይሄ ነገር ምንጭና መረጃ የለውም ሳይንስ አይደለም ምናምን ይልሃል መንፈሳዊ ዕውቀት ተገልጦልህ ነው የምታውቀው የኢትዮጵያ ስልጣኔ መንፈሳዊ ስልጣኔ ስለሆነ አባቶቻችን እንዳላቸው የብቃት ደረጃ ይገለጽላቸዋል እሳቸው ናቸው የሚጽፉት በቃ ከዛ በፊት አልተጻፈም አንዳንድ አባቶች ምናልባት ተሳቀው እንደዚህ የሚባል መጽሐፍ አለ መጽሐፍ ላይ ያገኘ ነው ሊሉ ይችላሉ እንጂ መጽሐፍ ላይ ያገኝተው አይደለም አውቀውት ነው አባ ተስፋ ስላሴ አልተረዳናቸው የተገለጠላቸው ዕውቀት ይበልጣል ዳርዳይ ጥሩ ተማሪ ከሆነኛ እነሱ የተገለጠላቸውን ዕውቀት ይዘን እንዲገለጥልህ መትጋት ዕውቀቱን ወደ ሳይንስ መቀየር ቅድም እንዳልኩ ወደ መረጃ መቀየር የኛ ሪስፖንሲቢሊቲ ነው እንደዚህ አይነት አጋጣሚዎች አሉ ስለዚህ ያው መጽሐፍቶቻቸው ቅድም በነገርኩ መንገድ ይመጣሉ ግን ልንደነቅ ይገባል ያልኩ በጣም ብዙ አባቶች የሚሉት ነገር ዓለም አሁን ከወሰደው ሰርቆም በለው በጦርነትም በለው በምንም ከወሰደው አሁን እኛ እናውቀዋለን አሉን ከምንላቸው መጽሐፍት በላይ የተሰወሩት መጽሐፍቶች ይልካሉ የተሰወሩ የስማናቃቸው በጣም በርካታ የተሰወሩ
መጽሐፍት አሉ፣ ያልደረስንባቸው መጽሐፍት አሉ። በድንጋይ ላይ የተጻፉት መጽሐፍቶች የት ሄዱ? ብራና ላይ መጽሐፍ ከመጀመሩ በፊት ኢቴል ብራና ላይ መጽሐፍ ከመጀመሩ በፊት ድንጋይ ላይ ነበር እኮ የሚጻፈው። አዳም እኮ ድንጋይ ላይ ጽፏል። እነሱ የድንጋይ ላይ መጽሐፎች የት ናቸው? እነሱን ሳናገኝ ገብተዋል። እንደዚህ ብዙ መጽሐፎች አሉ፣ የተሰወሩ መጽሐፍ። ስለ እነዚህንም ይጨምራል። እነሱ ምዕራባውያኖቹ ይህንን ተረድተውታል።